ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኢሳይያስ ምዕራፍ 9 ቁጥር 6። ማራናታ ኢየሱስ በክብር ይመጣል። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተም አይደለም። ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 8 ማራናታ ኢየሱስ ይመጣል። በጌታ በኢየሱስም አንድ ጥቅስ አቀርብላችኋለሁ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንደኛውን ልጁን እስከሚሰጥ ድረስ ዓለሙን ወዷልና። ዮሐንስ ወንጌል ምዕራፍ 3 እስከ 16። በጌታ በኢየሱስ ክርስቶስ አንድ ጥቅስ አቀርብላችኋለሁ። በትእዛዝ ደስ ይለኛል፣ ቃልህንም አልረሳም። ለባሪያ መልካም አድርግ፣ ሕያው እንደሆን ቃልህንም እንድጠብቅ ዓይኖቼን ክፈት። ከሕግ ተአምራቶችህን አያለሁ። መዝሙረ ዳዊት ምዕራፍ 119 ከቁጥር 16 እስከ 18። በጌታ በኢየሱስም አንድ ጥቅስ አቀርብላችኋለሁ። አዲስ ሰማይ አዲስ ምድር አየሁ። ፊተኛውም ሰማይ ፊተኛውም ምድር አልፏልና ባህርም ወደፊትም የለም። ቅድስቲቷ ከተማ አዲሲቷ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅ ድምፅም ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል። ስለ ድምፆች እናመሰግናለን። ኢየሱስ ክርስቶስ በክብር ነው።